الله سبحانه وتعالى لسو كبرنا لكنا موجس بما يصارر ملكو وردو سيابكا من إلان هل من سائل فأعطيه ما أنه بزي ساعت يميتيكينا يمستو وهل من داع فأستجيب له ما أنه سكي دعاء يميادر دعاء مستجاب يمادر قلت بلو الله سبحانه وتعالى እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ነው። ለሊት ተነስተ መስገድ የማትችል ከሆነ ቀንም ደግሞ አለፍ አለፍ ይያለ እንኳን መጾም ሰኞ ሐሙስ መጾም የማትችል ከሆነ እወቅ ወንጀልህ ነው ጥፍንግ አድርጎ ያሰረ። ደጋግሞ የንጉሱን የአላህ Subhanahu Wa Ta'ala በር ያንኳኳ ሰው ሊከፈትለት ይቀርባል። ዱዓው ሙስተጃብ ሊሆን ይቀርባል። ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው። የፈለገ ሷሊህ ቢሆን ቃኢም ቢልለይል ሌሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይህንን አጅር ያገኛል። ይህን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው። ስለዚህ ያላገባ ሆዱን ይቁረጠው ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በእሱም ላይ ማስታወቂያውም ላይ እንደተመለከታችሁት قيام الليل دأب الصالحين ሌሊት መቆም ሌሊት በዒባዳ ማሳለፍ በሶላት ማሳለፍ የደጋግ ሰለፎቻችን አንዱ መገለጫቸውና ባህሪያቸው ነበረ ማለት ነው። የነሱ ብቻ ሳይሆን ትክክለኛ የአላህ Subhanahu Wa Ta'ala ባሮች አላህን ይፈሩ የነበሩ ሰዎች አላህ በቁርአን ላይ ሲያወድሳቸው ምን ይላል? كانوا قليلا من الليل ما يهجعون እነሱ እኮ ማለት በሌሊቱ ክፍለ ጊዜ ትንሽ ነበረ ገደም የሚሉት የሚያርፉት። وبالاسحار هم يستغفرون በስሑር ወቅት ላይ ደግሞ ተነስተው استغفار ያደርጉ ነበረ ብሎ አላህ Subhanahu Wa Ta'ala ደጋጎችን ቀደምት ሰለፎቻችንን አላህ Subhanahu Wa Ta'ala ያወድሳል። የሚያወድሰውም ለምንድነው ከተባለ እኛ ሞዴል አድርገን እንድንከተላቸው ነው። በእነሱ እክትዳ ማድረግ በራሱ ትልቅ ክብር ነው። كما يقول الشاعر ገጣሚው እንደሚለው فتشبهوا إن لم تكونوا مثلهم فإن التشبه بالكرام فلاح ከነሱ ጋር ተመሳሰሉ መሆን እንኳን ባትችሉ ትንሽ ተቀራረቡ ተመሳሰሉ። ከነሱ ጋር መመሳሰል ይሄ ትልቅ ክብርና ሸረፍ ነው ማለት ነው። በሌላም አያ ላይ አላህ Subhanahu Wa Ta'ala ምን ይላል? تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ጎናቸው ከመኝታ ይርቃል ትንሽ ገደም ብለው ብድግ ይላሉ። ምክንያቱም ከፊት ለፊታቸው ረጅም ጉዞ ይጠብቃቸዋል። የመቃብር የአኺራ ጉዞ አለና ያ እንቅልፍ ይነሳቸዋል። እናም ይነሳሉ በሌሊቱ ክፍለ ጊዜ يدعون ربهم ጌታቸውን ይማጸናሉ። በዛ ሰዓት ብዙ ሰዎች እያንቀላፉ ነው፣ ተኝተዋል፣ እያንኮራፉ ነው። ነገር ግን አላህ Subhanahu Wa Ta'ala ከባሮቹ መካከል እነዚህን መርጦ እናንተ ናችሁ እኔን ለማናገር ብቁ የሆናችሁ ብሎ አላህ Subhanahu Wa Ta'ala መርጧቸዋልና በዛ ሰዓት ብድግ ብለው ይነሳሉ። ኢዘን قيام الليل በሌሊት መነሳት اصطفاء من الله ከአላህ መመረጥን የሚፈልግ ነገር ነው ማለት ነው። አንድ ሰው
መቆም ስለፈለገ ለሊት መነሳ ስለፈለገ ብቻ አይደለም የሚነሳው አላህ Subhanahu Wa Ta'ala ሲወደው የሱን ማንሾኳሸክ የሱን ዱዓ ልመናውን ሊሰማው ስለሚፈልግ ይቀሰቅሰዋል ማለት ነው ተነስተው አላህ Subhanahu Wa Ta'ala እና ቅጣቱን ፈርተው ወጠማዓን ምንዳውና ጀነቱን ከጅለው እሱን ይማጸናሉ የሱን በር ደጃፍን ያንኳኳሉ ማለት ነው የሱን ደጅ ደግሞ በብዛት ያንኳኩ ሰዎች አይዋረዱም من أكثر قرع الأبواب أوشك أن يفتح له ይላል ደጋግሞ የንጉሱን የአላህ Subhanahu Wa Ta'ala በር ያንኳኳ ሰው ሊከፈትለት ይቀርባል ዱዓው ሙስተጃብ ሊሆን ይቀርባል ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው فالله عز وجل الله سبحانه وتعالى حين يبقى ثلث الليل ليلቱ ሲሶ ሲቀረው ማለት ወደ 8 ሰዓት አካባቢ 9 ሰዓት አካባቢ الله سبحانه وتعالى ለሱ ክብርና ሞገስ በማይጻረር መልኩ ወደ ሰማይ ዱንያ ለምድር ቅርብ ወደ ሆነችው ሰማይ ይወርዳል እንዴት አይባልም النزول معلوم መውረድ የሚባለው ባህሪ ይታወቃል ምን እንደሆነ ማለት والكيف مجهول እንዴታው አኳሃኑ ግን አናውቀውም والإيمان به واجب በዚህ ማመን ግድ ይለናል ነብይ ሰለላሁ ዐለይሂ ወሰለም አላህ እንደሚወርድ ነግረውናልና ይህንን ማመን ግድ ይለናል በሌላ ቃል ልንተረጉመው ልናጣመመው አይገባም ማለት والإيمان به واجب والسؤال عنه بدع ስለዚህ ጉዳይ ደግሞ እንዴት ከይፍያውን አኳሃኑን መጠየቅ ቢድዓ ነው ማለት ኢማሙ ማሊክ ስለ እስቲዋ ተጠይቀው የመለሱት እዚህም ላይ ይደገማል በል ከሳቸው በፊት ረቢዓ የተባሉት ሼኻቸው ስለ ንዙል ተጠይቀው በዚህ መልኩ ነው የመለሱት ማለት النزول معلوم والكيف مجهول المهم ከርዕሳችን ጋር የሚሄደው فالله سبحانه وتعالى ለሱ ክብርና ልቅና ሞገስ በማይጻረር መልኩ ወርዶ ሲያበቃ ምን ይላል هل من سائل فأعطيه ማን ነው በዚህ ሰዓት የሚጠይቀኝና የምሰጠው وهل من داع فأستجيب له ማን ነው እስኪ ዱዓ የሚያደርግ ዱዓውን ሙስተጃብ የማደርግለት ብሎ አላህ Subhanahu Wa Ta'ala እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ነው ስለዚህ ثلث الليل ሌሊቱ ሲሶ ሲቀረው ተነስቶ ዱዓ ማድረግ ዱዓን ሙስተጃብ የሚያደርግ ነገር ነው አላህ Subhanahu Wa Ta'ala ሌሊት ተነስተው ዱዓ የሚያደርጉ ሰዎችን ምንዳቸውን ሲነግረን ምን ይላል እዛው ሱረቱ ሰጅዳ ላይ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فقال تعالى فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون عندت نفس يتدبك اللات شلمات من اندهونا أتاوكم النقرم إلى الله سبحانه وتعالى قيام الليل لليت تنستو بمقوماتشو يتنسى የአይነ ማረፊያ የሆነ ሽልማትን አዘጋጅቻላችኋለሁና ምን እንደሆነ አልነግራችሁ ምንዳው በጣም አጓጊ ሽልማት ነው ጀዛአን ቢማ ካኑ ያዕመሉን ሲሰሩት በነበረው ምንዳ የተነሳ ነው ለሊት ተነስቶ ዱዓ ማድረግና መስገድ ይህ ደጋግ ባሮች መገለጫ ነው አላህ ምን ይላል የቢቱና ለረብህም سجدا وقياما لقيتاتشو سجودنا قيام يادرقو
የሚያድሩ ናቸው ይላል። كذلك أفضل الصلاة كصلاة هلو بلاجو بعد الفرائض قديتا يونو صلاتوش كأمست أوقات صلاتوش بمكتل الله زند بلاجنا يتودد صلاة مالت بلليت يمسجد صلاة هنا رسول صلى الله عليه وسلم تناقروا من يلالو يا الله ملكتنيا أفضل الصلاة بعد الصلاة المكتوبة الصلاة في جوف الليل كصلاة كله بلاج هنا صلاة بلليت مهل لاي مالتنا يمسجد صلاتنا وأفضل الصيام بعد شهر رمضان كرمضان ور صوم كتلو مالتنا بلاجو يا محرم لا يميت صومنا بمالة رسول الله عليه وسلم تناقرا رواه مسلم إهن حديث زقبوت الناقين يعلم مالت قيام الليل للي تنستو مسجد للي تنستو الله ممازن استغفار مادرق لونجل مهرت متأيق يتلالك سبئنا وانا موديل هونوت محمد عليه الصلاة والسلام رسول الله يساتشو مقالة جانو مالت الله سبحانه وتعالى محمد عليه الصلاة والسلام بصلاة الليل يازاتشو ما أنه بزو حلافتنان تكشاتشو لاي كجانباتشو بوحالا مال ይህንን ሐላፍትና ከባድ የሆነ መስኡልያን የሚያቀልላቸውን ነገር አላህ Subhanahu Wa Ta'ala ጠቆማቸው ያ አዩሃ المزمل قم الليل አንተ ተከናናቢው ነብይ ሆይ ተነስ በሌሊቱ ክፍለ ጊዜ ስገድ ብሎ አላህ Subhanahu Wa Ta'ala አዘዛቸው ማለት ነው ይሄም የሚያሳየው የዳዕዋን ተልኮ በአግባቡ ለመወጣት የሚያግዘው ነገር ቢኖር ቂያሙል ለይል ለሊት መቆምና ለሊት ተነስቶ አላህ Subhanahu Wa Ta'ala መማጸን ነው አንድ ዳዒ ዳዕዋ ላይ የተሰማራ ሰዎች ዳዕዋውን እንዲቀበሉት ከሚያደርጉ ወሳኢል المعنوية منفساوي هنا مدارش على كما أنه هناك وسائل المادية كساوي هنا نجر اندال له اللو مالت ولتون وسائلوش عند داعي متكمل لبت كساويم هنا منفساوي هنا يدعوى مدارشاوچن وسائلوچن متكمل لبت علماءوچ من وسائل الدعوية المعنوية قيام الليل ليلة منسات ليلة تنستو دعوة كما درقوا بفيت الله سبحانه وتعالى دعوة يميادر قلاتشون سوج قلباتشون الله اندي كفتلت مما سنين ربتان يهنن كادر رقا بأالله فقاد دعوة وسكيتا ما يهونان دعوة فرياما ينوروا المالت لازمنا الله سبحانه وتعالى نبي صلى الله عليه وسلم بلاليتو كفل جيزي اندي قومو اندي سجدو تحجد اندي سجدو فرد ارقوباتشوال قديتا ادرقوباتشوال مال يا أيها المزمل قم الليل إلا قليلا تنش ساعات بيوننجي أبزان يهون ساعات لليتون بمكو ما سالف بلو الله سبحانه وتعالى أسكددوا أتشوال مالت كذلك سمة أهل الصالحين يدقاقوش مقالجان يبيتون لربهم سجدا وقياما عدم قيام للي تنستوا على مسجد على مقوم حرمان من رب الله من رب الأرض والسماوات كسمايتنا كمدر بالبيتك هونك الله سبحانه وتعالى مكلكلن من نفقن يمياساي ነው
كما قال فضيل ابن عياد فضيل من يلالو إذا لم تقدر قيام بالليل وصيام بالنهار فاعلم أن ذنوبك هي التي كبلتك لليت تنست مسجد يمات تشلك هنا كانم دمو علف يالن كان مصوم سنو حمص مصوم يمات تشلك هنا اوك ወንጀልህ ነው ጥፍንግ አድርጎ ያሰረ በወንጀል የተነሳ ለሊትን መቆም አልቻልክም من شؤم المعاصي ወንጀል ሰዎች ላይ ከሚያደርሰው አሉታዊ ተጽዕኖች መካከል አንዱ ምንድነው حرمان الطاعة من شؤم المعاصي حرمان الطاعة የወንጀል መዘዞች መካከል عبادان مكلكل ነው የዒባዳን ለዛ ያጠፋል ወንጀል ማለት ነው ስለዚህ በቀኑ ክፍለ ጊዜ ወንጀል የሚሰራ ሰው ለሊት መነሳት ያቀተዋል ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው እንዳሉት ማለት ነው እንግዲህ አላህ ዘንድ ኢነ አብገደ الرجال ከሰዎች ሁሉ በጣም አላህ ዘንድ يتطلع مالت الجواز الجعذري በጣም ልበደንዳና ጨካኝ المنوع ያለውን ነገር የሚነፍክ ንፉግ የሆነ حمار بالنهار جيفة بالليل በቀኑ ክፍለ ጊዜ እንደ አህያ የሚፈጋ የሚለፋ ለሊት ላይ ደግሞ እንደ ጀናዛ ለጥ ብሎ የሚተኛ ማለት ነው ይሄ አላህ ዘንድ በጣም የተጠላ የተወገዘ ሰው ማለት ለሊት ይሰራል ለዱንያው ያቃል ማታ ግን እንደ ጀናዛ ድምጹን አጥፍቶ ለጥ ይላል ይተኛል ማለት ይሄ አላህ ዘንድ በጣም የተጠላ ሰው እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ሐሰን አልበስሪ አንዱ መጥቶ ሲጠይቃቸው እኔ ለሊት መቆም ፈልጋለሁ ግን መነሳት አልቻልኩም ምን ይሻለኛል ብሎ ሲያማከራቸው ምን አሉት በቀኑ ክፍለ ጊዜ ወንጀልን ተዋት እሱ ነው በቀን የምትሰራ ወንጀል ነው ለሊት እንዳትነሳ የሚያደርግህ ማለት ቀደም መግቢያችን ላይ ብለናል አላህ Subhanahu Wa Ta'ala ለሊቱ ክፍለ ጊዜ የሚቀሰቅሰው የወደደውን ሰው ወንጀልን የሚቀንሱ ሰዎች ከወንጀል ራሳቸውን የሚያርቁ ሰዎች በለሊቱ ክፍለ ጊዜ ማለት ነው ልክ እንደ ሰው መጥቶ የሚቀሰቅሳቸው ነገር አለ ማለት ተነስ ብሎ ሰዓቷ ልክ አላርም አይሞሉም አላርም የላቸውም ሰዓት የላቸውም የሚጮህ ነገር የለም አላርማቸው ልባቸው ቀልባቸው ውስጥ ያለ ነገር ነው ማለት ነው አላርማቸው ቀልባቸው ውስጥ አጀስት ተደርጎ ተቀምጧል ልክ ሰዓቱ ሲደርስ መላእክቶች አሉ يعني ተኡዝሁም አዛ يعني ብድግ ያደርጓቸዋል ይቀሰቅሷቸዋል መላእክቶች ሰዓት ደርሷል ብለው ማለት ነው ለምን ወንጀል ስለቀነሱ ማለት ነው ይሄንን ደግሞ የጀረበው ያቀዋል ማለት ነው ለሊት መነሳት ምንድነው ማለት ነው የወንጀል የሌለው ሰው የሚነሳ ሲሆን ለሊትን አዘውትሮ የሚነሱ ሰዎች ደግሞ ወንጀልን እንዲቀንሱ ሰበብ ይሆናል ማለት ነው ቂያም ላይ ከወንጀል እንድንቆጠብ የሚያደርግ ነገር ነው ማለት ነው طيب ቂያም ላይ ለሊት የሚነሳ ሰው ከጋፊሎች ከዝንጎች አይሆንም የማይነሳ ከሆነ ግን ከዝንጎች ይቆጠራል ولهذا ملكتኛው عليه الصلاة والسلام ምን ይላሉ من قام بالعشر في الليل لم يكتب من الغافلين أو لم يكن من الغافلين ለሊት ተነስቶ 10 አንቀጾች ላይ
ሌሊት የቆመ የሰገደ ከሆነ ከጋፊሎች አይቆጠርም አይጻፍም አሉ። የዚህ መፍሁም المخالፈ የተዘዋሪ መልእክቱ ምንድነው? ሌሊት የማይነሳ ከሆነ ከዘንጊዎች ነው ማለት ነው፣ ከጋፊሎች ነው ማለት ነው። አላህ ይጠብቀንና ማለት كتب من الذاكرين الله كثيرا كذلك اللهم ببذات كم ياوسو سوچ مكاكل يقطرال ሌሊት ተነስቶ የሚሰግድ ማለት ነው። وصح عن رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ተዘግቦ እኛ ጋር እንደደረሰው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? من استيقظ من الليل ከሌሊቱ ክፍለ ጊዜ ተነስቶ ከዛስ وأيقظ امرأته ሚስቱን የቀሰቀሰ ማለት ነው። ይሄ ያገባ ሰው ብቻ የሚያገኘው ምንዳ ነው። ያላገባ ሰው ምንም ማድረግ አይቻልም። የፈለገ ሷሊህ ቢሆን ቃኢም ቢልለይል ሌሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይሄንን አጅር ያገኛል። ይሄን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው። ስለዚህ ያላገባ ሆዱን ይቁረጠው ማለት ነው። من استيقظ من الليل ከሌሊቱ ክፍለ ጊዜ የተነሳ ከዛስ ሚስቱን የቀሰቀሰና ከዛም ሁለት ረክዓን በጋራ የሰገዱ ከሆነ كتب من الذاكرين الله كثيرا والذاكرات اللهን በብዛት ከሚያወሱ ወንዶችና ሴቶች ይመደባሉ። رحم الله አሉ በሌላ ሐዲሳቸው ደግሞ رحم الله رجلا الله ይዘንለት ይህ ሰው ይያሉ። አሁንም ባለ ትዳርን ብቻ ነው የሚመለከተው። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ነው አይደለም? ሙስተጃብ ነው፣ ተቀባይነት የለው፣ ምንም ሸክ ጥርጥር የለው። رحم الله الله ይዘንለት አሉ። قام من الليل ከሌሊቱ ክፍለ ጊዜ ተነስቶ አላህ ያገራለትን ሰገደ። فأيقظ امرأته ሚስቱን ቀሰቀሳት። فإن أبت እምቢም በምትልበት ጊዜ እንቅልፍ ያሸነፋት ጊዜ ምን ያደርጋል? نضح في وجهها الماء ፊቷ ላይ ውሃ ትንሽ እንዲያርከፈክፍባታል እንድትነሳ እንቅልፉ እንዲጠፋ ማለት ነው። ከዛም በዚህ መልኩ ተነስታ የሰገደች ከሆነ አላህ ለሱ ይዘንለት ብለው ዱዓ አደረጉ። كذلك رحم الله امرأة ሴቷንም እንደዚሁ አላህ ይዘንላት ሌሊት ተነስታ ሰገደች የገራላት። ከዛስ ባሏን ቀሰቀሰች። እምቢ ሲል እሷም በተራዋ ማለት ነው ውሃን ያርከፈከፈችበት ከሆነ እንዲነሳ ቀስ አድርጋ መዳፋን በውሃ ውሃን ካስነካች በኋላ ፊቱን አበስ አድርጋ እንቅልፉን በማባረር ተነስተው የሰገዱ ከሆነ አላህ ይዘንላቸው፣ አላህ ለነሱ እዝነት ያድርግላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል ማለት ነው። كذلك ሶስት ሰዎች አሉ አላህ የሚስቅላቸው አላህ የሚደሰትባቸው ለሱ አሁንም ክብርና ሞገስ በማይነካ መልኩ ክብሩን በማያጎድፍ መልኩ አላህ Subhanahu Wa Ta'ala የሚስቅላቸውና የሚደሰትባቸው ሶስት አይነት ሰዎች አሉ። ከነዛ ውስጥ አንዱ ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም والذي له امرأة حسناء وفراش لين حسن ቆንጆ ሚስት አለችው በጣም ለስላሳ የሆነ ፍራሽ አለው ኮንፈርት አለው ተኝተው ተቃቅፈው ሌሊቱን ሙሉ ማሳለፍ እየቻሉ فيقوم من الليل ሚስቱን ትቶ ያ ለስላሳ ፍራሹን ትቶ ብድግ ይላል። በዚህ ጊዜ አላህ Subhanahu Wa Ta'ala ምን ይላል? በዚህ ሰው በመገረም በመደሰት ይህ ሰው ለማን ሲል ነው ስሜቱን የተወው? ለማን ሲል ነው ይህንን ለስላሳ ፍራሹን የተወው? ለኔ ሲል አይደለ እንዴ? ወለው ሻአ ቢፈልግ እኮ ሚስቱን አቅፎ ይተኛ ነበረ ብሎ አላህ Subhanahu Wa Ta'ala የሚደሰትበትና የሚስቅለት ሰው እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል።
ለሊት ተነስቶ የሚሰግድ ሰው ሊወደስ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም አወድሰውታልና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኒዕመ ረጁል ዓብዱላህ ለው ካነ የቁሙ ሚነል ለይል። ዓብዱላህ ምንኛ ያማረ ሰው ነው አሉ። ምንኛ ያማረ ሰው ነው ግን ሌሊት ቢቆማል፣ ሌሊት ተነስቶ ቢሰግድ ምንኛ ያማረ ሰው ነበረ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይህም የሆነበት ምክንያት ዓብዱላህ ብን ዑመር ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄጄ ህልም ማስፈታት በጣም ብዙ ጊዜ ምኞት ነበረኛ። ህልም አይቼ ትክክለኛ ህልም አይቼ ማስፈታት እፈልግ ነበረ። ከዛ አንድ ቀን ህልም አየኋል። ህልሙ ምንድነው? ህልም ላይ ካነ አልቂያማ ቃመት፣ ቅያማ የቆመ ይመስለኛል። ከዛስ እሳትን ተመለከቱ። እሳት ውስጥ እዚህ ዱንያ ላይ ማቃቸውን ሰዎች እሳቱ ሲቃጠሉ አየሁኝ። በጣም ፈራው፣ ደነገጥኩ። እኔም የምገባ መሰለኝ። ከዛ መላኢካው መጣና ለም ቱራዕ አብሽር፣ አንተ አትደንግጥ፣ አንተ የሱ የእሳት ባለቤት አይደለህም፣ የእሳት አይደለህም። በእንደዚህ ሁኔታ ላይ ያለው ከእንቅልፌ ባነንኩ። እዛም ነቢዩን ሰለላሁ ዐለይሂ ወሰለም ሄጄ ህልምን ማስፈታት መናገር ሐያ ያዘኝና ለእህቴ ነገርኳት። ለማን? ለነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ለሆነችው ሐፍሳ ቢንቱ ዑመር ብንት አልኸጣብ ቢንቱል ኸጣብ እና ነገርኳት። ሐፍሳም ለነቢዩ ሰለላሁ ዐለይሂ ወሰለም ዓብዱላህ ብን ዑመር ያዩትን ህልም ነገረቻቸው። እሳቸውም ምን አሉ? መልካም ነው አሉ። መልካም ነው ካሉ በኋላ ምን አሉ? ኒዕመ ረጁል ዓብዱላህ ለው ካነ የቁሙ ሚነል ለይል። ሌሊት ተነስቶ ቢሰግድ ይሄማ በጣም ያማረ ምንኛ ድንቅ ሰው ነው፣ ዓብዱላህ ምርጥ ሰው ነው አሉ። ይህንን ሲሰሙ ዓብዱላህ ብን ዑመር ምን ይላሉ? ይህንን ከሰማው ሰዓት ጀምሮ አንድም ቀን ሌይልን ትቼ አላውቅም ይላል። ሌይል መስገድን ትቼ አላውቅም። ይሄ ነው እንግዲህ የእስቲቃማ የጽናት ተምሳሌት ማለት ይሄ ነው። አንድ የሰሙ ከነቢ ሰለላሁ ዐለይሂ ወሰለም ከዛ እስከ ዕለተ ሞታቸው ድረስ ሌይል አምልጧቸው አያውቁም ማለት ነው። ናም ሌይል የሚቆም ሰው ከንፍቅና የጸዳ ሰው ካልሆነ በስተቀር ሌሊት የመቆም እድል የለውም። ቂለ ላ የቁሙ ሌይል ኢላ መን ካነ ያዕኒ ኻሊሰን ሚነ ኒፋቅ፣ ከንፍቅና የጸዳ ካልሆነ በስተቀር ሌሊት የሚቆም የለም። ሙናፊቆች ሌሊት አይነሱ፣ ሌሊት ይቅርና ሱብሕን አይመጡም ማለት ነው። ዒሻን አይመጡም፣ ዒሻን አይጣዱም፣ ፈጅርን አይገኙም። ኢነ አትቀለ አሰላት ዐለ ልሙናፊቂን፣ በሙናፊቆች ላይ ከባዱ ሰላት ሰላቱ ልዒሻ ወሰላቱ ልፈጅር፣ የዒሻ ሰላትና የፈጅር ሰላት ነው። በሌሊቱ ክፍለ ጊዜ የሚደረግ ዱዓ ሙስተጃብ ነው። ምን አሉ የአላህ መልእክተኛ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ፊ ሌይሊ ለሳዓ፣ ሌሊት ውስጥ አንዲት ሰዓት አለች። ላ ዩዋፊቁሃ ረጁሉን ሙስሊም የስአሉ ላህ ኸይረን ሚን አምሪ ዱንያ ወልአኺራ፣ አንድ ሙስሊም ተነስቶ የዱንያውንም የአኼራውን ጉዳይ እየጠየቀ ይችን ሰዓት አይገጠምም ኢላ አዕጣሁ ላሁ ኢያህ፣ የጠየቀውን የዱንያውንም የአኼራውንም ሓጃ አላህ ቢሰጠው ቢያጎናጽፈው እንጂ። ወዛሊከ ኩለ ለይላ፣ ይህም በየሌሊቱ ያለ እድል ነው ማለት ነው። ስንትና ስንት እድሎችን እያስመለጥን ነው። ምናልባት በድህነት እየተሰቃየን ያለን ሰዎች ልንሆን እንችላለን። ግን እስቲ ሌሊት ተነስተን ያ አላህ ተቸግሬያለሁ፣ ልጆቼን የማበላው ነገር የለኝም፣ ልጆቼ አስቸግረውኛል፣ ያ አላህ አስተካክልልን ብለን በሌሊቱ ክፍለ ጊዜ አላህን ተማጽነናል ወይ? ይህንን ጀርበነዋል ወይ? ሞክረነዋል ወይ? ስሞታ ከማቅረባችን በፊት ድህነት አሰቃየኝ፣
ልጆች አልታዘዛሉኝ እንደው ዱንያ አልገራለኝ ዱንያ አልያዛለኝ አፊያዬን አጣው ብለን ስሞታ ለሰዎች ከማቅረባችን በፊት በሌሊቱ ክፍለ ጊዜ ተነስተን ለጌታችን ስሞታ አቅርበናል። ኢነማ አሽኩ በሲ ወሑዝኒ ኢለላህ ስሞታዬን ብሶቴን ሐዘኔን የማሰማው ለአላህ ብቻ ነው። ለሰዎች ስሞታ ያሰማ ያ ስሞታው አይለቀውም። ብሶቱ ሌላ ብሶትን ይዞበት ነው የሚመጣው። ነገር ግን ብሶትን ስሞታውን ለአላህ የተናገረ ሰው አላህ ብሶቱና ስሞታውን ያስወግድለታል፣ ችግሩን ያስወግድለታል። ወኢዛ መሪቱ ፈሁወ የሽፊን በታመምኩ ጊዜ የሚፈውሰኝ እሱ ነው። ፊል ጀነህ ጀነት ውስጥ አንዲት ክፍል አለች። ዩራ ዛሂሩሃ ሚን ባጢኒሃ ዩራ ዛሂሩሃ ሚን ባጢኒሃ ከውስጥ ውጩን የሚያሳይ ከውጭ ውስጡን የሚያሳይ ህንፃ አለ ጀነት ውስጥ የተገነባ መስታወት በመስታወት የሆነ። ይህ ታዲያ ለማን ነው የተዘጋጀው? ይህንን ሲናገሩ ሰሓቦች ጠየቋቸው። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ለማን ነው የተዘጋጀው? ለማን ነው የተደገሰችው? በደንብ አድምጡ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሊመን አላነ አልከላም ወአጥዓመ አጣዓም ወባተ ቢለይሊ ቃኢመን ንግግሩን ያለዘበ ለዘብ ያለ የለሰለሰ አንደበት ያለው ተሳዳቢ ተራጋሚ ያልሆነ ወቁሉ ሊናሲ ሑስና ለሰዎች መልካም ንግግር ተናገሩ በተባለው መሰረት ይህ ሰው ሰዎችን ማስከፋ የሰው ቀልብ ማይሰብር አንደበቱ ሰዎችን በአንደበቱ ሰዎችን የማይሳደብ ማለት ነው። ወአጥዓመ አጣዓም ምግብን ያበላ ምስኪንን ድሃን ጓደኛንም እንዲሁ ሰደቃ ያወጣ ያበላ እንዲሁም ሌሊቱ ክፍለ ጊዜ ተነስቶ የሰገደ ለዚህ ሰው ነው ምን ጀነት ውስጥ በጣም ያማረ ህንፃ የተደገሰለት። መልእክተኛው ዓለይሂ ሰላቱ ወሰላም መዲና በሄዱበት ሰዓት ለመጀመሪያ ጊዜ ከሰሓቦቹ አንዱ ምን ይላል? ከነቢዩ ሰለላሁ ዐለይሂ ወሰለም አንሳሪ ነው። ለመጀመሪያ ጊዜ ከነቢዩ አንደበት የሰማሁት ሐዲስ ምንድነው? እሱ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉ፣ ያ አዩሃ ናስ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን አሰራጩ፣ ያወቃችሁትንም ያላወቃችሁትንም የኢስላም ምልክት የሙስሊም ምልክት ያያችሁበትን ሰላምታን እስላማዊ ሰላምታን ስጡ፣ እስላማዊ ሰላምታን ተለዋወጡ። ወአጥዒሙ ጣዓም ምግብን አብሉ፣ የተራበን አብሉ። ወሰሉ ቢለይል ሌሊት ተነስታችሁ ስገዱ። ወናሱ ኒያም ሰዎች በተኙበት ተነስታችሁ ስገዱ። ተድኹሉል ጀነተ ቢሰላም በሰላም ያለ ቅጣት ያለ ሒሳብ ያለ ምርመራ ጀነትን በሰላም ትገባላችሁ። እነዚህ ሶስት ነገሮችን ያደረገ ማለት ነው። መን አፍሸ ሰላም ሰላምታን ያሰራጨ፣ መልካም ንግግር የተናገረ፣ ምግብን ያበላ፣ ሌሊት ተነስቶ የሰገደ ሰዎች በተኙበት ማለት ነው ጀነትን በሰላም ይገባል። ከዛሊክ ሌሊት ተነስተው የሚሰግዱ ሰዎች በቀኑ ክፍለ ጊዜ ፊታቸው ኑር አለው፣ ግርማ ሞገስ አለው። ፈሱኢለ አሐዱ ሳሊሒን ከሳሊሖች ከሰለፎች አንዱ ተጠየቁ፣
يعني ما بال أن يعني قائم الليل وجهه يتهلل لليت تنستو يسجدوا سوج ለምንድነው ግን ፊታቸው የሚያበራው ኑር አለው ተብለው ሲጠየቁ هؤلاء خلوا إلى الله عز وجل أو مع الله عز وجل فألبسهم الله نورا እነዚህ ሰዎች ከሰዎች ገለል ብለው በጨለማ ክፍለ ጊዜ ከአላህ ጋር ኸልዋ አደረጉ ከአላህ ጋር ተገለሉ በቀኑ ክፍለ ጊዜ አላህ Subhanahu Wa Ta'ala ኑርን አለበሳቸው በተቃራኒው ጨለማን ተገና አድርጎ ወንጀል የሚሰራ ሰው አላህ Subhanahu Wa Ta'ala ምን ያደርገዋል በቀኑ ክፍለ ጊዜ ፊቱን ጽልመት ያወርሰዋል فإن الرجل سويው ይላል كما يقول أبو سليمان الداراني فإن الرجل سويው ለሊት ጨለማን ተገና አድርጎ ከሰዎች ተገልሎ ወንጀልን ይፈጽማል فيصبح وعليه مظلته ጠዋት ላይ ውርደት ፊቱ ላይ ተከናንቦ ያነጋል ሰዎች ገና ሲያዩት ያዋርዱታል ሰዎች ቀልባቸው ላይ በተለይ ሙእሚን የሆነ ሰው ፊራሳል ወንጀል የሰራን ሰው ገና ሲመለከተው ቀልቡ ይጣለዋል አይወደውም ነገር ግን ለሊት ተነስተው የሚሰግዱ ሰዎች ሷሊሖች ይወዷቸዋል ሷሊሖች ልባቸው ከሷሊሖች ጋር የተሳሰረ ነው الارواح جنود مجندة ሩሖች የሚተሳሰሩበት የሆነ ኔትወርክ አላቸው ማለት በዛ ኔትወርክ ይታወቃሉ አንዳንድ ሰው አልገጠማችሁ በጣም ረጅም ሰዓት ከሱ ጋር ማሳለፍ ብትፈልጉት በጣም የደስ ያለው ይሄ ሰው ሚስጥሩ ምንድነው ከተባለ የድብቅ ስራ አለው ለሊት ተነስቶ ይሰግዳል የተለያዩ የሚሰራቸው መልካም ስራ አለ በዛም የተነሳ ቀልብ ምን ይሆናል ያንን ሰው እንዲወደው ይሆናል ማለት ነው كذلك ينشط جسم ለሊት ተነስቶ መስገድ ጅስምን ነሻጣ ይሰጣል አካልን እንዲነቃቃ ያደርጋል ብዙዎቻችን አረ በጣም የደካከመኝ ነው ሰውነቴ ጉልበቴ ተያዘ ደካከመኝ ዝም ብሎ ይደክመኛል እያልን ስሞታ እናቀርባለን የዚህ ምስጥሩ ምንድነው ለሊት ተነስቶ አለመስገድ ለሊት ተነስተው የሚሰግዱ ሰዎች አላህ አካላቸውን ጅስማቸውን ነሻጥ ይሰጣቸዋል ምን አለ ነብዩ ሰለላሁ ዐለይሂ ወሰለም اذا نام العبد عند باريا በሚተኛበት ጊዜ فياتي الشيطان شيطان ይመጣና ምን ያደርጋል ሶስት ቋጠሮን ያስርበታል ከዚህ ከማጅራቱ በታች ማለት ነው ሶስት ቋጠሮን ያደርጋል እናም ለሊት ላይ በድግብ ያለና የአላህን ስም ሲያነሳ አንድ ቋጠሮ ይፈታል ከዛ ተነስቶ ውዱ ሲያረግ ሁለተኛው ቋጠሮ ይነሳል ከዛ አላሁ አክበር ብሎ ሰላቱ ሲገባ ሶስተኛው ቋጠሮ ይፈታለታል ከዛስ በነጋታው ጅስሙ ነሽጥ ይሆናል ነሻጣ ይሰማዋል ይህ ካልሆነ ቀደም ብሎ ከፈጅር በፊት ያልተነሳና ውዱ ያላደረገ በጀማ ያልሰገደ ከሆነ ቀኑን ሙሉ يصبح خبيثا البدن ሰውነቱ በጣም ዱካክ በዱካክ ሰውነቱ እየደከመው እየዛለ ይውላል በማለት መልእክተኛው አለይሂ ሰላቱ ሰላም ተናግረዋል ማለት فكان السلف سلفوች رضوان الله عليهم يبكون لفراقهم الدنيا بمفارقتهم قيام الليل سلفوች ዱንያን ሲሰናበቱ ጣረሞት ላይ ያለቅሱ ነበር የሚያለቅሱት ምንም ትዝ ብሏቸው አይደለም ምንም ማስተዋውሰው ሳይሆን ዱንያን ስለተሰናበቱ ቤተሰብን ስለተሰናበቱ ሳይሆን
የሚያለቅሱት ዱንያ ላይ አንድ የሚያጡት ነገር ስላለ ነው። ለማ ሐضرت ሙዓዝ ኢብኑ ጀበል الوفات ሙዓዝ ኢብኑ ጀበል ጣረሞት ላይ ሲሆኑ ማለት ነው። ጣረሞት ላይ ያሉ በካ አለቀሱ። ፈቂለ ማ ዩብኪከ ምንድነው የሚያስለቅሰው ተባሉ። ፈቃለ እሳቸውም አሉ አብኪ ዐላ ظመኢ الهواجر በቀኑ ክፍለ ጊዜ በጣም ኃይለኛ ሐሩር ፀሐይ ላይ በዛ ሰዓት ስጾም የሚሰማኝ እርካታ አለ። ያንን እርካታ ላጣ ነው። ወቂያሙ ሌይል الشتاء በጣም ብርዳማ የሆኑ ሌሊቶችን ተነስቼ የምሰግደው ቂያም ሌይል ከዚህ ጋር ልነጣጠል ነው። ወሙዛሐመተ العلماء بالركب ዑለማዎችን ጋር ቁጭ ብዬ ማለት እግራቸው ስር የምማረው ዒልም ከሱ ልቆራረጥ ነው። ሞት መጥቶ ሊያቆራርጠኝ ነው። ለዚህ ነው ማለቅሰው። የሚያለቅሱት በምንድን ነው ማለት ነው? በእነዚህ ሶስት ነገሮች ናቸው ማለት ነው። ኃይለኛ ፀሐይ ሙቀት ባለበት ሰዓት መጾም ይሄ የሚሰጣቸው እርካታ አለ። እንዲሁም ደግሞ ብርዳማ በሆነ ሌሊት ተነስቶ የሚሰግዱ ሰላት ሌይል የሚሰጣቸው ልዩ የሆነ እርካታ ለዛ አለ። ያንን ላጣ ነው። ያንን ደስታ ላጣ ነው። እንዲሁም ዑለማዎች እግር ስር ቁጭ ብዬ ምቀራው ደርስ እሱንም ሊቋረጥብኝ ነው በሞት የተነሳ። ይሄ ነው የሚያስለቅሰኛል። ስለዚህ ሰለፎቻችን ያስለቀሰ ነገር ቢኖር ቂያም ሌይል ነው። በቂያም ሌይል ያገኙትን ለዛ በቃላት የሚገለጽ አይደለም ማለት ነው። ለዚህ ነው በእንባ በለቅሶ በታጀበ መልኩ የገለጹት ማለት ነው። كذلك فقد روى ابن عساكر في التاريخ عن الصحابي أبي درداء ابن عساكر تاريخات شولاي سلتلك صحابي أبو درداء ሲናገሩ ምን አሉ? አቡ ደርዳ ማናቸው? ትክክለኛ ስማቸው ዑወይሚር ኢብኑ ዘይድ ኢብኑ ቀይስ በመባል ይታወቃሉ። ዑወይሚር ኢብኑ ዘይድ ኢብኑ ቀይስ ረዲየላሁ ዐንሁ ቃል ለውላ ثلاث ما أحببت البقاء لولا ثلاث ما أحببت البقاء بقاء ساعة ሶስት ነገሮች እዚህ ዱንያ ላይ ባይኖር እዚህ ዱንያ ላይ የመኖር ፍላጎት የለኝም። ለሶስት ነገር ነው በቃ መኖር የምፈልገው። የመኖር ፍላጎት የሚጨምረው ለሶስት ነገር ሲባል ነው። አቡ ደርዳ ዘመኡል ሀዋጅር በኃይለኛ ሐሩር ሞቃታማ ቀን ላይ ስጾም ኃይለኛ ጥም አለ። ለአላህ ተብሎ ነውና የጾምኩት። ያ ልዩ እርካታ ይሰጠኛል። ስጠማ ስራብ የሚሰጠኝ እርካታ አለ። لأن هذا الظمأ وهذا الجوع ناشع عن طاعة الله ይህ ረሃብ ይህ መጠማት የአላህን ትእዛዝ ከመተግበር የመጣ ነው። አላህ የሚደሰትበት ነገር ነው። ولهذا من النبي صلى الله عليه وسلم لخلوف فم الصائم أطيب عند الله من ريح المسك ሰውየው በሚራብበት ሰዓት ሲጾም ሆዱ ባዶ ስለሚሆን የአፉ ጠረን ይቀየራል። አፉ ይሸታል። ለሰው መጥፎ ጠረን አለው፣ ግን አላህ ዘንድ ሚስክ ከተባለው ሽቶ የበለጠ ጥሩ መዓዛ አለው። ለምን? لأنه ناشئ عن طاعة الله عن عبادة الله ከዒባዳ የተነሳ ነው ይህ የአፉ ጠረን የተቀየረው። ስለዚህ ከዒባዳ የተነሳ በመራቡ በመጠማቱ አላህ ዘንድ የሚያገኘውን አጅርን ሲያስብ የሚሰማው እርካታ አለ። እንግዲህ ሰለፎች እንዲህ ናቸው። ከኛ ለየት የሚያደርጋቸው በችግር ውስጥ በበላ ውስጥ ደስታ ያገኛሉ። ሱብሃንአላህ ይደሰታሉ፣
ይረካሉ። ለምን? በዛ የሚያገኙት አጅርን ስለሚያውቁ ማለት ነው። ኢነማ የወፈ ሳቢሩን አጅረሁም ቢገይሪ ሒሳብ። ትዕግስት የሚያደርጉ ሰዎች ምንዳቸው ስፍር ቁጥር የሌለው ነው። ኢነ አሸደ ናሲ በላአን አልአንቢያ ثم الأمثل فالأمثل። በጣም አላህ ዘንድ በጣም የሚፈተኑት ማለት ነው። አላህ የሚወደውን ሰው ነው አላህ የሚፈተነው። አልአንቢያ አንቢያዎች፣ ከዛ ከነሱ ጋር የተመሳሰለ የነሱ ስብዕና የተላበሰ ከነሱ ጋር ለመመሳሰል ጥረት ያደረገ በሙሉ አንቢያዎች እንደተፈተኑት ይፈተናል። በዚህ ፈተና ውስጥ ግን ደስታ ያገኛል፣ እርካታ ያገኛል። كما كان يقول شيخ الإسلام ابن تيمية شيخ الإسلام تيمية እንደሚሉት ማለት ጠላቶቻቸው አዛረጓቸው፣ አሰሯቸው፣ በተደጋጋሚ ሸክዋ ያደረጉ ማለት እስኪሸብቱ ድረስ እስር ቤት ውስጥ ሆነው ግን ምን አሉ? ماذا يفعل بي أعداء ጠላቶቼ እኔ ላይ ምን ሊያደርጉ ይችላሉ? ምንም ሊያደርጉ አይችላሉ። ጀነቲ ወቡስታኒ ፊ ቀልቢ፣ ጀነቲ ማለት ቀልቤ ውስጥ ያለ ነው። ቀልቤ ውስጥ ያለውን ጀነት ደስታን ማንም የሚነፍገኝ የሚነጥቀኝ የለም። فهي معي፣ ይህ ጀነት ደስታ ማለት ከኔ ጋር ነው። فهي معي أين روح፣ የትም ቦታ በሆን ከኔ ጋር አብራ ትዞራለች፣ ትሽከረከራለች። ከዛ ምን አሉ? ሲጅኒ ኸልወቱን ቢረቢ፣ አሰሩኝ ማለት እነሱ በማሰራቸው የኔን ዱንያ ያጨለሙ ይመስላችኋል፣ ግን አይደለም አሉ። ሲጅን ማለት ለኔ መታሰር ኸልዋ ነው፣ ከጌታዬ ጋር ኸልዋ ማደርግበት፣ ከሰዎች ጋር ገለል ብዬ ምን ማድረግበት፣ ቁርአንን ምቀራበት፣ ሌሊት የምቆምበት፣ ዒባዳ ማደርግበት፣ የተሻለ ትርፍ ጊዜ የሚኖርኝ ኸልዋ ነው። በቃ ከጌታዬ ጋር ወደ ኸልዋ ቀይረዋለሁ አሉ። እስር ቤቱን ወደ ኸልዋ። ሱብሓነላህ። ከዛስ ከሀገር ካባረሩኝ፣ ጠርዲ ከሀገር ቢያሳዱኝ፣ ፈዛከ ሲያሐቱን፣ ይሄ ምንድን ነው? ፈሲሑ ፊል አርድ ተብሏል። ከሀገር እየሄዳችሁ የአላህን ስብሓነሁ ወተዓላ አፈጣጠር መልክዓ ምድሩን፣ የሰዎች መልክ መለያየትን፣ ቋንቋ መለያየትን እያያችሁ አስተውሉ። ይሄ ኢማን የሚጨምር ነገር ነው። የመጨረሻ እኔ ላይ ሊወስዱ የሚችሉት እርምጃ ምንድን ነው አሉ? ቀትሊ፣ መግደል ነው አሉ። በቃ ይሄ ሰው አስቸግሯል፣ እምነትን እየቀየረብን ነው፣ አዲስ እምነት አምጥቶ ሰዎችን እየበከለብን ነው። ስለዚህ እሱን በመግደል አብረን ይዞት የመጣውንም እምነት እናቆመዋለን፣ እንገታለን ብለው እኔን መግደል ነው በቃ የመጨረሻ አማራጫቸው ማለት ነው። ግን እኔን መግደል ደግሞ ምንድነው? እሱ ሸሃደቱን ፊ ሰቢልላህ፣ በአላህ መንገድ ላይ መሰዋት። በአላህ መንገድ ላይ ደግሞ መሰዋት ምንድነው? ذاك مبتغى كل مسلم፣ እያንዳንዱ ሙስሊም የሚመኘው ምንድነው? በአላህ መንገድ ላይ ሸሂድ ሆኖ መሞት ነው አይደል? ሞቴን በሸሃዳ አድርግልን እንላለን ብዙዎቻችን። ሁሉም የሚመኘው በአላህ መንገድ ላይ መሞት። ይሄ እድል ነው፣ ፍላጎት ብቻ አይደለም፣ እድልና ከአላህ ምርጫ የሆነ ነገር ነው። ስለዚህ ምን አሉ? ሶስት ነገሮች ዱንያ ላይ ባይኖሩ ዱንያ ላይ የመኖር ፍላጎት አይኖረኝም አሉ። ማን ነው ይሄንን ያሉት? ማናቸው ይሄንን ያሉት? አቡ ደርዳ። የአቡ ደርዳ ትክክለኛ ስማቸውን የሚነግረኝ ማን ነው? አቡ ደርዳ በኩንያቸው። አንዳንድ ሰሃቦች፣ አንዳንድ ሰዎች በኩንያቸው ብቻ ነው የሚታወቁት፣ ትክክለኛ ስማቸውን አይታወቁም። ስለዚህ አቡ ደርዳ ሙሉ ስማቸው ማን ነው? አሁን ተናግሬው ነበር። ማን ነው? ዑወይሚር። እሺ ዑወይሚር ምን? ኢብኑ ምን? ኢብኑ ዘይድ ኢብኑ ቀይስ። ዑወይሚር
ابن زيد ابن قيس رضي الله عنه منالو لولا ثلاث صوست نجر باينور ما أحببت البقاء في الدنيا دنيا لاي يمنور في الله بتاينور من البرا ظمأ الهواجر سصوم يمتأماو متأمات يا يمسطن يركات الله والسجود في الليل للي تنستو سجود مارك ومجالسة أقوام سوتش قار مقامامت አሉ من أين سوتش ينتقون جيد الكلام كما ينتقى أطايب الثمر ينتقون جيد الكلام كنغغر مرطون تناغرت مرطው ልክ ሰውየው ከፍራፍሬ ምርጡን ለቅሞ እንደሚመገበው ከንግግርም ምርጡን ስሜት የማይጎዳ ውስጥን የማይጎዳ እማያስቀይም ንግግርን መርጠው ሐታ ትችታቸው ራሱ በተዛዋሪ ትችታቸው ራሱ ውስጥን በሚጎዳ መልኩ አይደለም أصلحك الله ይላል በጣም ከተናደዱ ማለት ልክ አላህ Subhanahu Wa Ta'ala መልእክተኛውን ምን ሲያረጋቸው ሲወቅሳቸው መልእክተኛውን ሲወቅሳቸው ምንድነው ያላቸው عفى الله عنك لما أذنت له الله ይቅር ይበልህና ለምን ፈቀድክላቸው عبس وتولى عبس አላቸው عبست አላላቸው ፊቱን አጨፈገገ ማን እሱ كأنه ሌላን ሰው እንደሚወቅስ አድርጎ ነው ነብዩን በተዘዋዋሪ ወቀሳቸው ስለዚህ አንድ ሰው መውቀስ ካለበት እንኳን ስተቱን ማረም ካለበት እንኳን ምን አድርጎ ነው ሰውየውን ስሜቱን በማይጎዳ መልኩ ምክሩን እንዲቀበል ከሆነ ዓላማችን የሆነ መቆስቆስና ማበሳጨት አይደለም መሆን ያለበት ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ስተት ሲያጠፋ ሚንበራቸው ላይ ይወጡና ምን ይላሉ ما بال أقوام يفعلون كذا وكذا ስተቱን የሰራው አንድ ሰው ነው እሳቸው ሚንበር ላይ ወጥተው ግን ምን ይላሉ እንዲህ የሚያረጉ ሰዎች ምን ሆነው ነው እንዲህ ብለው የሚናገሩ ሰዎች ግን ምን ነክቷቸው ነው ብለው ያንን ነገር እርምት ይሰጣሉ ሰውየው እዛ መሐከል አለ ያንን የተናገረው የሰራው ሰውዬ ስለዚህ ይሄ መልእክት ለኔ ነው እኔ ፈልገው ነው የተናገሩት ብሎ ራሱን ያርማል እገሌ ብለው ሰው መሐከል አደባባይ ላይ ነብዩ ሰለላሁ ዐለይሂ ወሰለም አዋርዱም ነበር ማለት ነው ስለዚህ እንደዚህ አይነት የሆኑ ሰዎች አሉ ንግግርን ይመርጣሉ ልክ ከምግብ መርጠው ጤናቸውን የማይጎዳውን ጣፋጭ የሆነውን መርጠው ፍራፍሬን እንደሚመገቡ ሁሉ ንግግርን መርጠው የሚናገሩ ዑለማዎች አሉ ዑለማዎችና ሰዎች አሉ ከነሱ ጋር መቀማመጥ እነሱ ጋር ጓደኛ መሆን ይሄ ነገር ዱንያ ላይ ባይኖር ኖሮ ዱንያ ላይ ለአንድ ሰዓት የመቆየት ፍላጎት አይኖረኝም ነበር ይላሉ እንግዲህ ይሄን ያህል ከተነጋገርን ይበቃናል አላህ Subhanahu Wa Ta'ala ሰምተው ተግባር ላይ ከሚያውሉ ባሮች ያድርገን ግን በዋነኝነት አንድ ሰው ሌሊት መቆም ከፈለገ ወንጀልን መተው አለበት በተለይ ከባኢር የሚባሉ ከባባድ ወንጀሎችን አንድ ሰው እርግፍ አርጎ መተው አለበት كذلك ዱዓ ማድረግ አለበት አላህ قيام الليل ሌሊት ተነስተው ከሚሰግዱ ባሮች እንዲያደርጉት አላህን መማጸን አለበት ማለት استعين بالله ولا تعجزن بالله ታገዝ መጀመሪያ ማለት በአንተ በልሃት ጉልበት ብቻ አይደለም ማንኛውም ስራ መስራ የአላህ እገዛ ያስፈልጋል ለዚህም ነው ሱሐቦቹ ሪድዋኑላህ ዐለይሂም ኸንደቅ ዘመቻ ላይ ሲቆፍሩ ምን ነበር ብለው የሚያዜሙት የነበረው ለውላላህ መህተደይና ወላ ተሰደቅና ወላ ሰለይና አላህ ባይኖር ኖሮ ዲን الاسلامንም ባልተመራን ነበር አላህን ይመራል ወላ ተሰደቅና ሰደቃን ባልጾምን
ባልመጸወትን ነበረ፣ ባልጾምን ነበረ፣ ሰላትን ባልሰገድን ነበረ። ስለዚህ የአላህን ስብሓንሁ ወተዓላ እገዛን መጠየቅ አለብን። ከዛሊከ አስባቦችንም መጠቀም ይኖርብናል። ከአስባቦች አልአስባብ አልሙዒና ለቅያም ሌይል ሌሊት ተነስቶ ለመስገድ ከሚያግዙ ሰበቦች መካከል አንደኛ በሌሊቱ ክፍለ ጊዜ እንዲሁ ዝም ብሎ በወሬ በፈዛዛ እንዲሁም ደግሞ የተለያዩ ነገሮችን ፊልም በማየት ሊሆን ይችላል ጊዜያችንን ልናሳልፍ አይገባም። በጊዜ መተኛት ካነ ነቢ ሰለላሁ ዐለይሂ ወሰለም ስለ ዒሻ ሰላት ሲናገር ካነ ነቢ ሰለላሁ ዐለይሂ ወሰለም የክረሁ ነውመ ቀብለሃ ወልሐዲተ ባዕደሃ። ነቢ ሰለላሁ ዐለይሂ ወሰለም ከዒሻ በፊት መተኛትን ይጠሉ ነበረ። ከዒሻ ሰላት በኋላ ወሬ ማውራት ተሰብስቦ ወሬ ማውራትን ይጠሉ ነበር። ኢላ እንግዳ ምናልባት እንግዳ ካለ ያንን እንግዳ ለማጫወት እንዲሁም ደግሞ ጥናት ካለበት ለማጥናት ካልሆነ በስተቀር ዩክራህ ይጠላል። በሌሊቱ ክፍለ ጊዜ ዝም ብሎ ማሳለፍ። አሁን ደግሞ በጣም ይህንን የሚያሰናክል ሌሊት እንዳንቆም የሚያደርገን አንድ ተግዳሮት በጊዜያችን ተፈጥሯል። ይህም ሶሻል ሚዲያ የሚባሉ ማለት ሰዎች ፌስቡክ ላይ፣ ቲክቶክ ላይ፣ የተለያዩ ሚዲያዎች ላይ ረጅም ሰዓት በሌሊቱ ክፍለ ጊዜ ያሳልፋሉ። ከዛም ሌሊት ተነስተው መቆም ባለባቸው ሰዓት ላይ በዛ ሰዓት ይተኛሉ ማለት ነው። መነሳት ባለባቸው ሰዓት በዛ ሰዓት ላይ ይተኛሉ ማለት ነው። ይሄ ከባድ ነው። ሰውየው 7 ሰዓት 8 ሰዓት ተኝቶ ስንት ሰዓት ሊነሳ ነው? ፈጅርም ያመልጠዋል። ነቢ ሰለላሁ ዐለይሂ ወሰለም እንኳን ፈጅር ይቀርና ማለት ነው ሰውየው ከፈጅር በፊት የተወሰነ ተነስቶ ያልሰገደን ሰው ምንድነው ያሉት? ዛከ ረጁል ባለ الشيطان في اذنيه ያሉት። ያ ማለት ሸይጣን ጆሮ ላይ ሽንቱ ሸንቶበታል ያሉት። ከፈጅር በፊት ማይነሳ ማለት ፈጅርን የሚያስመልጥ ከሆነ ደግሞ ሽንት ብቻ አይደለም ሌላም ተጸዳድቶበታል ማለት ነው። ስለዚህ ትልቁ የምንታገዝበት ነገር በጊዜ መተኛት። ማርፈድ ሐራም የተከለከለ። ምክንያቱም ምን ይላሉ ዑለማዎች? አልወሳኢሉ ለሃ አሕካም አልመቃሲድ፣ መዳረሻ ሁሉ መቃሲድ ሕክም ይሰጠዋል። ፈጅር ማስመለጥ ሐራም ነው አይደለም? ስለዚህ ፈጅርን እንድናመልጥ ያደርገን ማርፈዳችን ከሆነ በጊዜ አለመተኛታችን ከሆነ በጊዜ አለመተኛት በእኛ ላይ ሐራም ነው። ሰውየው አርፍዶ ሌሊት መነሳት የሚችል ከሆነ ለዚህ ሰው ማርፈድ ሐራም ላይሆን ይችላል። ግን የሰው ልጅ ተፈጥሮ ነውና በተለይ አብዛኞቻችን በቀኑ ክፍለ ጊዜ እንሰራለን፣ እንለፋለን፣ እንሯሯጣለን። ስለዚህ የተወሰነ ምን ማድረግ አለብን? ጊዜያችንን እንደምንም አድርገን በጊዜ ለመተኛት ከተቻለ ቀይሉላ መተኛት። ቀይሉላ ከዙሁር በኋላ የተወሰነ ሰዓት መተኛት ሌሊት ለመነሳት ያገዛል። እንዲሁም ደግሞ ከሚያገዙ ነገሮች ሌሊት ለመነሳት ከሚያገዙ ነገሮች አላርም መሙላት፣ የሚቀሰቅሰን ሰው ማድረግ። አላርማችን አጠገባችን አናደርገው። ምንድነው ማድረግ ያለብን? በጣም የራቀ ቦታ ማለት ነው፣ ራቅ ያለ ቦታ እናደርገው። አላርማችንን በጣም ኢዝዓጅ የሚያደርግ በጣም ሰላም የሚነሳ ነገር ነው ማድረግ ያለብን። አንዳንዱ ደስ የሚል ነሽዳ ያስቀምጥና አላርም ያደርጓል ማለት ነው። በዛ ሰዓት ምናምን እየሰማው በቃ ውስጥ የሆነ ጀነት ውስጥ ያለ ነው ይመስል ለጥ ይላል ማለት ይተኛል። መነሳት ይቀርና ማለት ነው በደንብ ነው እያጣጣመ ይተኛል። የሆነ ህልም ውስጥ ምናምን የሚሰማው ነው የሚመስለው ያንን ነሽዳ ማለት ነው። ስለዚህ በጣም ኢዝዓጅ የሚያደርግ ሰላም የሚነሳ የእውነት ከእንቅልፍ የሚያነሳ አላርም ነው መሙላት ያለበት። አራቅ ያርገው። ምክንያቱም እሱን ለማጥፋት ብድግ ሲል እንቅስቃሴ ሲያደርግ ቀስ እያለ እንቅልፉ ምን ያደርገዋል ማለት ነው ይለቀዋል ማለት ነው። እነዚህን ነገሮች እንደ ሰበብ መጠቀም አለብን። እንግዲህ ያው መጪው ረመዳን ነውና ረመዳን ላይ በጣም ተወዳጁ ተግባር ቂያም ሌይል ነው።
ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ናስ ነቢ ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ይላሉ ኢብኑ አባስ። ቸርነታቸው ለጋስነታቸው በብር ብቻ ሳይሆን በዒባዳም ጭምር ማለት ነው። በዒባዳ ላይ የሚለግሱት የሚያደርጉት ጥረት ይጨምር ነበረ። ረመዳን ላይ ሲሆን በጣም ይጨምር ነበረ። ስለዚህ ረመዳን ላይ አንድ ሰው ዒባዳ እንዲገራለት የፈለገ ሰው ምንድነው ማድረግ ያለበት? ሻዕባን ላይ ቀደም ብሎ ረጀብ ላይ መለማመድ አለበት። ካሁኑ ቂያም ላይ ቁርአን ምናልባት እስካሁን ያልጀመረ ሰዎች ሊኖር ይችላል። ካሁኑ እንቅራ። ቁርአንን በመቅራት ሌሊት ተነስቶ በመስገድ ልባችንን ንጹህ ከማድረግ ይቅር በመባባል ይህንን ታላቁን ወርሃ ረመዳንን መቀበል ይኖርብናል። እንግዲህ አላህ Subhanahu Wa Ta'ala ረመዳንን በሰላም ደርሰው ከሚጠቀሙት ባሮች አላህ ያድርገን። اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።